ኢና ሊላሂ ወኢና ኢለይሂ ራጂዑን። ከሰሞኑ በሶሻል ሚዲያ ሲዘዋወር የነበረው ታሪካዊ ሁጃጅ ንየው ያማረለት ሁጃጅ ህይወቱ ማለፉን ተሰምቷል ማለት ነው። አላህ ይራህመው፣ አላህ ይቀበለው ነው የምንለው። ሌላው ደግሞ አሲያ ጀማልና ሙአዝ ሀቢብ ላይ ተላቅሰዋል። ምንድነው የተፈጠረው የሚለውን አብረን እናያለን። እና ከሰሞኑ $575 አለባችሁ የተባለው ፕራንክ ነው ተብላችኋል ማለት ነው። እየተሳሳተ ነው፣ ያው ፕራንክ ተደርጋችኋል። መንግስትም እንግዲህ ወይ ፕራንክ ጀምሯል ትላላችሁ። ተው እንዳታነካኩ። ለማንኛውም ፕራንክ ነው። 500 ምናምን ዶላር የተባለው የለም። እዳ የለባችሁም፣ ተረጋጉ፣ ዜግነታችሁን አትቀይሩ ተብላችኋል። በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። ሁላችሁንም በያላችሁበት ሰላም። وفاة الحاج عامر الليبي بعد حادث مأساوي على جبل عرفة. أفادت مصادر موثوقة بوفاة الحاج عامر عبد السلام النعاس الحجاج القادمين من ليبيا إثر سقوط مفاجئ من منحدر في جبل عرفة صباح اليوم. الحاج عامر البالغ من العمر 68 عاما كان يؤدي مناسك الحج رفق بعثة الحجيج الليبية حينما انفصل عن مجموعته للحظات. يعتقد أنه كان يحاول الصعود إلى نقطة مرتفعة لأداء الدعاء ومناجاة الله قبل أن يفقد توازنه ويسقط بشكل مروع. فرق الإسعاف السعودية وصلت إلى موقع الحادث في غضون دقائق، حيث تم نقله فورا إلى أقرب مركز طبي. ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህ ሁጃጅ እንግዲህ ህይወቱ አልፏል ማለት ነው። አላህ ይራህመው፣ አላህ ይቀበለው። ያው እንደሚታወቀው ከሰሞኑ በሶሻል ሚዲያ እየተዘዋወረ ነበረ እንዴት እንደሄደ፣ ኤርፖርት ላይ ምን እንዳጋጠመው፣ ከፓይለቱ ጋር ያው የነበረው ሁኔታ ይታወቃል ማለት ነው። ያው ለማታውቁ ደግሞ ኤርፖርት ላይ ወደ ሀጅ ሲሄዱ ኤርፖርት ላይ የፓስፖርት የስም መመሳሰል ቼክ እያደረጉ ነበር፣ ያው በጥርጣሬ እና ሰዓት አልፎበት ፓይለቱ አበራለሁ በቃ ሰዓት ደርሷል ብሎ ሲሄድ ፓይለቱ ተለምኖ ነበር፣ ያው ለትንሽ አስገባው እየተባለ ማለት ነው። ተጨርሶ ምንም ስለሌለበት ያው እንደሚሄድ ተፈቅዶለት ፓይለቱ ግን በሰዓቱ ሰዓት ደርሶብኛል ብሎ በር ተዘግቶ ነበረ። ከዛን ሲለምኑትም አይ መሄድ አለብኝ ሰዓት ደርሷል ብሎ ፍላይት ማድረግ አለብኝ ብሎ ነበር ፓይለቱ። ከዛን ከትንሽ ደቂቃ በኋላ በረራ ከጀመረ ከትንሽ ደቂቃ በኋላ የቴክኒክ ችግር ገጥሞት ተመልሶ ወደ ኤርፖርት ወደ ተነሳበት ተመልሶ አርፏል ማለት ነው። ከዛን በሁለተኛውም ይዞት አልሄደም። አስገባው ሲሉት አይ መክፈት የለብንም በር ብሎ ያው የቴክኒክ ችግሩን አስተካክሎ ነበር በረራ የጀመረው። ነገር ግን አሁንም በድጋሚ የቴክኒክ ችግር ተፈጥሮ ነበር ማለት ነው። ከዛ በሶስተኛ ተመልሶ ነው እንደገና ቴክኒክ ችግሩን አስተካክለው ሰውየውን የቀረውን ሁጃጅ አማርን ማለት ነው ይዘውት የሄዱት። በሚገርም ሁኔታ ያው ሶሻል ሚዲያም ላይ ተዘዋውሯል፣ ታውቃላችሁ ብዬ ተስፋ አደርጋለሁ። ነገር ግን ያው ይህን ሁላ ተፈጥሮ ሱብሃንአላህ አልዓዚም ያው የተጠራች ነፍስ አትቀርም። አላህ ይቀበለው፣ ንያውም አምሮለታል። በተቀደሰው ቦታ በተወዳጅ ቦታ ነው ህይወቱ ያለፈው። አላህ ይራህመው፣ አላህ ይቀበለው። ያው እየተሰማ ያለው አሁን ህይወቱ እንዳለፈና ወደ አኺራ እንደሄደ ነው ማለት ነው የተሰማ ያለው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንዴት ነው መጨረሻችን አላህ ያሳምርልን ነው የሚባለው። እሱ በእርግጥ መጨረሻው አምሮለታል ማሻአላህ። አላህ ይራህመው። ያው የፈለገውንም ነው ያገኘው።
እኔ ቆርጃለሁ ከልቤ ነው ያደረኩት ዘንድሮ ሀጅ መሄድ አለብኝ እያለ አውርቶ ነበረ። አላህ ይቀበለው። የሁላችንም መጨረሻችን ያሳምርልን። ሞት መቼም አይቀርም፣ ግን መጨረሻችን ሲያምር አሟሟታችን ሲያምር በተቀደሰ ቦታ ሲሆን ደስ ይላል። አላህ ይራህመው ይቀበለው እና የኛንም መጨረሻ ያሳምርልን ነው። በአሁኑ ጊዜ ወላሂ እንደዚህ ብዙ ሶሻል ሚዲያው ላይ ምኑ ላይ በቃ ብዙ የማይረቡ ስራዎች እየሰራን ነው የምንገኘው። ነገር ግን መቼ መጥቶ እንደሚወስደን አናቅም። አላህ ለሁላችንም ልብ ይስጠን፣ ቀልብ ይስጠን፣ ሂዳያ ይስጠን፣ አሟሟታችንን ያሳምርልን ነው። እንደዚህ በአማረ ቦታ በተቀደሰ ቦታ ስንሞት ደስ ይላል። አላህ ይቀበለው። ለቤተሰቦችም እንግዲህ አላህ መጽናናትን ይስጣቸው፣ ሰብርን ይስጣቸው እንላለን። እና ይህ ሁጃጅ እንግዲህ በ68 አመቱ የ68 አመት አዛውንት ነው የሚባለው፣ እንግዲህ አዛውንት መሰለኝ የሚባለው በ68 አመቱ ነው እንግዲህ ወደ አኺራ የሄደው። አላህ ይራህመው፣ አላህ ይቀበለው። የኛንም አላህ መጨረሻችንን ያሳምርልን እንላለን። እና ደግሞ ሌላው አስያና ሙአዝ አስያ ጀማልና ሙአዝ ሀቢብ በላይ አልቅሰዋል ማለት ነው። ምንድነው የተፈጠረው? እንግዲህ እየሰማን ያለነው ነገር በጣም ነው የሚያስጠላው። በቲክቶክ መንደር የምር በጣም ነው የሚያስጠላው፣ በጣም ማለት ነው። እና እሷም ለማደባበስ ሞክራለች። ሰው ክፉ ነገርን ሰው አትናገሩ፣ መጥፎ ንግግር ልብን ይሰብራል ብላለች ማለት ነው። እና እንደዚህ ስትልለት እሱም አትሳደቡ፣ በእነዚህ በ10 ቀናቶች መሰዳደብ አያስፈልግም፣ ለምንድነው የምትሰዳደቡት ብላለች ማለት ነው። እና እሱም ይሄንን ስትልለት እንትን እንግዲህ አልቅሷል ማለት ነው። አትነጋገሩ ብላለች፣ ክፉ ነገር አትነጋገሩ። እኔ የሚሰራውን ነገር በእርግጥ ጠንቅቄ አላቅም ብላለች። ጠንቅቃ ካላወቀች ለምንድን ነው እንደዚህ መልስ የምትሰጠው አላቅም። እና የፈለገ ይርዳ ያልፈረገ መተው ይችላል ብለዋል ማለት ነው። እና እሱ ደግሞ ጎፈንድሚ ከፍቷል ማለት ነው። እንግዲህ እንዳታሳፍሩኝ እርዱኝ እያለ ይገኛል። አሁንም እንደቀጠለ ነው። የ12 ሚሊዮን ውጥጡ ማለት ነው። ጎፈንድሚ ከፍቷል። እንግዲህ ወደ አሜሪካ አውሮፓ ያላችሁ አግዙኝ እርዱኝ ብሏል። እሷም እንግዲህ አስያም የፈለገ ይርዳ ያልፈለገ መተው ይችላል፣ እዚህ ጋር መሳደቡ ምን አመጣው ብላለች ማለት ነው። እና ተያይዘን ዝም ማለት አልቻልኩም። እንደዚህ መጥፎ ሲሰራ እያየሁ ዝም ማለት አልቻልኩም ብላ ያው እንግዲህ ተናግራለች ማለት ነው። የእያንዳንዱ ኢትዮጵያዊ የውጭ ዕዳ $575 ደረሰ በሚል የተሰራጨው ዘገባ የተሳሳተ ነው ሲል የገንዘብ ሚኒስቴር አስታወቀ። ባሳለፍነው እሁድ ግንቦት 17 ቀን 2017 ሪፖርተር ጋዜጣ እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን $575 መድረሱ ተነገረ በሚል ርዕስ ይዞት የወጣው ዘገባ የተሳሳተ ነው ሲል የገንዘብ ሚኒስቴር አስታውቋል። ሚኒስቴሩ ጉዳዩን አስመልክቶ ባወጣው መግለጫ ጋዜጣው ያወጣው ትንተና አውዱን ያልጠበቀና የተሳሳተ አረዳድ የሚሰጥ እንደሆነ ያው እንግዲህ እንኳን ደስ ያላችሁ እንላለን። ከሰሞኑ ያው ሲናፈስ የነበረው ወሬ $575 የውጭ ዕዳ አለባቸው እያንዳንዱ ኢትዮጵያዊ እየተባለ ተናፍሶ ነበር እንግዲህ። እና ፕራንክ ነው ተብላችኋል ማለት ነው። ፕራንክ ነው፣ አትፍሩ፣ እንዳትፈሩ ተብላችኋል ማለት ነው። እና ያው እንግዲህ ለትንሽ ማለት ነው አይ አም ፍሮም ባንግላዴሽ፣ አይ አም ፍሮም ሱዳን፣ አይ አም ፍሮም ማን ነበር ያላችሁት? ዜግነታችሁን እየቀየራችሁ የነበራችሁ በሙሉ እንግዲህ እንዳትመለሱ እሺ፣ ቀጥሉበት ወደዛው። እና ታዲያ ዕዳ ሲኖረን ትሸሻላችሁ።
እዳ ሳይኖረን ትመለሳላችሁ አለ ኬፍኩም ሀባይቢ እና ዜግነታችሁን ቀይረናል ያላችሁ ሰዎች ሁሉ ቀጥሉበት። እዳ ሳይኖረን ሲቀር ወደኛ ጠጋ እንዳታስቡት ማለት ነው። እና አጃይብ ነው ግን ግርም የሚል ነገር ነው። መንገዶች እናቴ ወደ ፖለቲካ እንዳይሄድብን እንጂ መንግስትም እንግዲህ ከሰሞኑ ፕራንክ ጀምሯል ማለት ነው። ያው ጊዜው ነው ትላላችሁ። የኢትዮጵያ ላይ ያሉ ዩቲዩበሮች እንግዲህ ፕራንክ እያደረጉ ስለሆነ እንግዲህ መንግስትም ፕራንክ አድርጎናል ማለት ነው። ይሁን ፕራንክ መሆኑ ጥሩ ነው። እውነት አይሆንብን ነው የምንለው ማለት ነው። እና ፕራንኩ ተመችቶናል። ለማንኛውም አስደንግጦናል። እንደ ኢትዮጵያዊነታችን ሁሉንም ሰው ነው ያስደነገጠው ማለት ነው። ያው ፕራንኩም ተሳክቶላቸዋል። እናጨበጭባለን። አዎ በጣም ነው የምናጨበጭበው። እና ለማንኛውም ውድ ኢትዮጵያውያን አይዟችሁ፣ አትሽሹ። አይም ፍሮም ኡጋንዳ ያላችሁም አላችሁ። አይም ፍሮም ኡጋንዳ፣ አይም ፍሮም ባንግላዴሽ፣ አይም ፍሮም ፓኪስታን በተለያዩ ሀገሮች ያው ቀይራችሁ ነበር። በራሳችሁ በፍላጎታችሁ ቀይራችኋል። የሆነ ጥቅም ሲመጣ ግን ወደኛ እንዳትመለሱ ማለት ነው። ቻው ቻው። መልካም ጉዞ ይሆንላችሁ ብለናል። ያው እንግዲህ እኛ እዳም ቢኖርብን ብቻችን ልታስከፍሉን ነበር እኮ እናንተም ማታውን እስኪ ተውንማ። ቀን አለ ይወጣልናል። እሺ እና ለማንኛውም ማርፋችኋል። ቀን ወጥቶልናል ነበረው ቀን ይወጣልን እና ፕራንክ ነው ተብላችኋል። አብሽሩ፣ ተረጋጉ፣ እንዳታስቡ እና ውድ ቤተሰቦቼ ስለነበረን ቆይታ በጣም በጣም አመሰግናለሁ። ክበሩልኝ። አላህ ከእናንተ ጋር ይሁን። ቪዲዮውን ግን ላይክ አድርጉ፣ ሼር አድርጉ። ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ማለት ነው። እና የዛሬው ቪዲዮ ይሄን ይመስል ነበረ። አላህ የሞቱትንም ይራህማቸው፣ የታመሙትንም አፊያቸውን ይመልስላቸው እያልን እንግዲህ ለተቸገሩትም አላህ ይረዝቃቸው፣ ርዝቃቸውን ይክፈትላቸው፣ የታመሙትንም አፊ ያደርጋቸው፣ ሀገራችንን ሰላም ያደርግልን፣ ሰላሙን ያሰማን፣ መጥፎውን ይያዝልን ማለት ነው። እኛንም ሞተን ከመቅረት ይጠብቀን፣ በሰላም ለሀገራችን ያብቃን። የምር በጣም ነው የሚያሳዝነው። የምንሰማው ወሬ ሁላ በጣም ያሳዝናል፣ ልብ ይነካል። አላህ እስኪ በሰላም ለሀገራችን ያብቃን። አሁን ከሰሞኑም የሆነች ልጅ በ4 ቀን ነው ሲቀራት ምናምን ከፎቅ ወርቃ ሞታለች። አላህ የራህማት እንግዲህ ለቤተሰቦች መጽናናትን ይስጣቸው እንላለን። በጣም ልብ ነው የሚሰብረው የምር እንደዚህ ቀናችሁ ደርሶ ምናምን በጣም ልብ ይሰብራል። ቤተሰብ ላይ የሚፈጠር ሀዘን በጣም ከባድ ነው። አላህ እንግዲህ ጽናቱን የሚስጣቸው እንላለን። ቤተሰቦቼ አላህ ይጠብቃችሁ፣ ይጠብቀን፣ በሰላም ለሀገራችን ያብቃን። እስካሁን ለነበረን ቆይታ በጣም በጣም አመሰግናለሁ። ስለምታበረታቱኝ ከልብ ነው የማመሰግነው። ውድ ቤተሰቦቼ አላህ ከእናንተ ጋር ይሁን፣ ከክፉ ነገር ሁሉ ይጠብቃችሁ። አመሰግናለሁ። ክበሩልኝ። መልካም ቀን። በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም። ሰላም አለይኩም ያ ሩሐል ዓለም። ሁሉም በሽታ ነው ሁሉም ነገር ህመም፣ ነቢ ያላንቱ አይደምግም አለም።